ቅዳሴን በስተዋል ቅዳሴን ረብሿል የሚሉ በስተዋልና ጌታ ሆይ ቶሎና። መንፈሳዊ አገልግሎት ረብሻ ነው የሚባልበት ዘመን ላይ ደርሰናልና ጌታ ሆይ ቶሎና። ሕሙማን የሚፈወሱበት ድሆች ነፃ የሚወጡበት ወንጌል ተንቋልና ለወንጌል ክብር ጌታ ኢየሱስ ሆይ ቶሎና። ክርስቶስ ኢየሱስ ይምጣልን። በማኅፀን ያለ ልጅ እንዳይወለድ እየታረደ እርስ በራስ ወንድምና ወንድም እየተገዳደለ ነውና ተሟሙተን ሳናልቅ ጌታ ኢየሱስ ሆይ ቶሎና። ማራናታ ያንተ ቀን ይምጣ። ቀኑ ሁሉ የሰይጣን ሆኗል። በግራ ጎኑ የሚነሳ በስቷል። ክፋት የሚያስብ በክፋት የሚውል በስቷል። አሳማኙም አማኙም የውሸት ነው የሚኖረው። የምንንቀሳቀሰው ለሥጋ ነውና ጌታ ኢየሱስ ሆይ ቶሎና። መንገዱ ጠፍቶብናልና የሚያሳየን ጠፍቷል። የሚያሳዩትም የሚያዩትም ታውረዋንና ቶሎና። ብዙሃን ለይቤሉ መኑ ያረየነ ሰናይቶ። ብዙዎች በጎውን መንገድ ማን ያሳየናል ይላሉ። ስለዚህ መንገድ የሚያሳይ ጠፍቷልና ጌታ ኢየሱስ ሆይ ቶሎና። ባለቆብና ባለካባው ፖለቲከኛ ሆኗልና ጌታ ኢየሱስ ሆይ ቶሎና። ያንተን ቃል ትተው በሥጋዊ ምድር ራሳቸውን አስገዝተዋልና ከታቦቱ ይልቅ የባለሥልጣናትን አጥር ለመነካካት የሚሮጡ በዝተዋልና ጌታ ሆይ ቶሎና። ፊትህን አሳየው ትውልድ እንዳይጠፋ ቶሎና። ሕፃናት እንዳያድጉ መርዝ እየቀላቀሉ ወተት ነው ብለው የሚሸጡ ዘመኑ ያለፈበት መድኃኒት እየነገዱ ቤታቸውን ፎቅ ደርድረው የሞት ቤት የሚሰሩ በዝተዋልና ለትውልድ የሚራራ ጠፍቷልና ነጋዴው ለወረቱ እንጂ ለትውልድ ማሰብ አቁሟልና ጌታ ኢየሱስ ሆይ ቶሎና። ሰባኪው ለሥጋው የሚጮህ ሆኗልና ቀኑን የራሱ አድርጎታልና በወንጌሉ አንተን ሳይሆን ራሱን ሲሰብክ ይውላልና ጌታ ኢየሱስ ሆይ ቶሎና። ቅዳሴው በሚስረቀረቅ ድምፅ ውስጥ ከደመና በታች ወደቀው ሆኗል። ከነርኩሰታችን መቅደስ ገብተን የምንጮህ ሆነናልና እንድንስተካከል ጌታ ኢየሱስ ሆይ ቶሎና። ያንተ ቀን ነው፣ የጌታ ቀን ይባላል።